ዝምታ ውስጥ ትልቅ ነፃነት አለ። ዝም በል። የረዳኸውን እርዳታ፣ ያደረግከውን መልካም ነገር፣ ስኬትህን፣ ህልምህን፣ የወደፊት ጉዞህን፣ ስለ ራስህ ጥሩነት፣ ስለ ውድቀትህ፣ ስለ ኪሳራ፣ ስለ ክፉ ስለ ገጠመህ ገጠመኝ በየአደባባዩ በየማኅበራዊ ሚዲያ እየወጣ ከመናገር ተቆጠብ። ዝም በል። ሲሳካልህም ዝም በል። ስታተርፍም ዝም በል። ደስተኛ የፍቅር ሕይወት ሲኖርህም ዝም በል። ስትወድቅም ስትከስርም ዳግም ለመጀመር ስትነሳም ዝም በል። ዝምታ ነፃነት ነው። በተናገርክ ቁጥር የንግግርህ ባሪያ ትሆናለህ። ስለዚህ ዝም በል። በትክክለኛው ጊዜና ቦታ ካልሆነ በስተቀር ያውም ለትክክለኛው ሰው ካልሆነ በስተቀር ስለ ራስህ በየአደባባዩ ከማውራት ተቆጠብ እላለሁ። ዝም በል። ለዚህ እኮ ነው ቅዱሱ መጽሐፍ ለሁሉም ጊዜ አለው፣ ለመናገርም ጊዜ አለው፣ ለዝምታም ጊዜ አለው የሚለው። ጊዜ የሁሉም ጌታ ነው። ስለዚህ ዝም በል። በስኬትህ የሚደሰቱ በሐዘንህ የሚያዝኑ እንዳሉ ሁሉ በስኬትህ የሚበሳጩ በሐዘንህ የሚደሰቱ በወደክበት ቀብረው ሊያስቀሩህ የሚሮጡ ብዙ እንዳሉ እወቅ። ስለዚህ ወደ ስኬትህ እየተጓዝክ ከሆነ መልካም ሁኔታ ላይ ከሆንክ ከስረህም ወድቀህም ከሆነ እልሃለሁ ደግሜ ዝም በል። እንድትናገር የሚያስገድዱ አደባባይ እንድትወጣ የግድ የሚሉ የሚገፉ ምክንያቶች እንኳን ቢመጡ ትክክለኛው ጊዜና ቦታ ለትክክለኛው ሰው እስኪመጣ ድረስ ዝም በል። ከሚመለከተው ሰው ውጪ ስለ አንተ ለማንም አታብራራ። ስለ አንተ ሲወራ እንዲህ ነኝ ብለህ አትከራከር። መልካሙም ሆነ ክፉ ሥራ በአደባባይ በጊዜው ራሱ ይመሰክራል። አትከራከር። ዝም በል። በዝምታ ተጓዝ።